ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው አድማጭ ተመልካቾቻችን እንደምን ቆያችሁን። የዕለተ ረቡዕ የካቲት 4 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ክልል ደቡብ ጎንደር ዞን የተለያዩ ወረዳዎች መከላከያ ሰራዊት መውጣቱን ተከትሎ የፋኖ ኃይሎች ወደ ወረዳዎችና ከተሞች በመግባት ከክልሉ የጸጥታ ኃይሎች ጋር የተኩስ ልውውጥ ያደረጉ ሲሆን በተለይ በስማዳ ከተማ ከትላንት በስቲያ በርካታ የሚኒሻ የፖሊስና የአርማ ብተና አባላት በፋኖ ኃይሎች መገደላቸውን ነዋሪዎቹ ጠቁመዋል። ግድያው የሚሊሻ ቤተሰቦችን ጭምር ነው ብለዋል። ትላንት ስማዳ ከተማ የሟቾቹ ቀብር ሲፈጸም መዋሉንና ሁኔታው እጅግ ዘግናኝ እንደነበር ነዋሪዎቹ ጠቁመዋል። ሰሞኑን በዞኑ ዋና ከተማ በደብረ ታቦር ከተማ ዙሪያ በወይብላ ማርያም፣ በመሎ ቄስ አለማየሁ፣ በቀበሮ መውጫና በማረሚያ ቤቱ አካባቢ ዛሬ ጠዋት ከ1 ሰዓት ጀምሮ የተኩስ ልውውጥ ሲደረግ ማርፈዱን ነዋሪዎች ጠቁመዋል። በዚህ የተነሳ ከሰዓታት በፊት ግራሪያ በሚባል አካባቢን ጨምሮ በተለያዩ አካባቢዎች የድሮን ጥቃት ተፈጽሟል። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች እየተለጠፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግ ጥሪ አቀረበ። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚደረግ ሁከት እየተከሰተ ነው ብለዋል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጣጠነ ጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መራራት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲልም ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና ለፌዴራል መንግስታት ጥሪ አቅርቧል። አብን በይፋዊ ማህበራዊ ሚዲያ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩ ተገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነም ፓርቲው በመግለጫው ላይ ጠቅሶታል። ይህም የክልሉ ህዝብ የሀሳብ መሬት የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመላክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመላክቷል። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተረጋገጠውን አሁናዊ አደጋ በመልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክቱን አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያለሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲልም አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልና የክልል መንግስታት የህግና የፖለቲካ ኃላፊነቶችን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በተደጋጋሚ ለማቅረብ መገደዱን በመግለጫው ላይ ጠቅሶታል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋሚ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸውን እንዲወጡ አሳስቧል። በክልሉ ባለው የጸጥታ ችግር ተዋናይ ከሆኑ አባላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሻር ክደት የፈጸሙ ኃይሎች አሉ በማለትም አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ላይ ጠቅሶታል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ቀን በፌስቡክ ገጹ ላይ ባሰፈረው አጭር መልእክት በክልሉም ሆነ በመላው የኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን አስፍሯል። ወልቃይትን፣ ጠለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠውን ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘው መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ በማድረግ ነው ሲልም ቢሮ ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሶታል። ፖለቲከኛ የሺዋስ አሰፋ በቁጥጥር ስር መዋሉ ኢህአፓ ገለጸ።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛው የሺዋስ አሰፋ በትላንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ችለናል። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለው አፈናን ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነጻ ፍትሃዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመልካች ናቸው ሲል ገልጾታል። መግለጫው አያይዞም በትላንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስቧል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልግሃለን በሚል ይዘውት ሄደዋል ሲሉ ክስተቱን ለአዲስ ስታንዳርድ አስረድተዋል። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 2016 ዓ.ም መፈታታቸው የሚታወስ ነው። የኮሎምቢያው ፕሬዝዳንት ፔትሮ ከግድያ ሴራ ማምለጣቸው ተነገረ። የኮሎምቢያው ፕሬዝዳንት ፔትሮ ልጃቸውን ይዘው በሄሊኮፕተር ሲጓዙ ከነበረበት የግድያ ሙከራ ማምለጣቸውን እየተናገሩ ሲሆን ለወራት የአደንዛዥ እጽ አዘዋዋሪዎች ኢላማ ተደርገው ሲፈለጉም ቆይተዋል። ፔትሮ እንዳስታወቁት ሄሊኮፕተራቸው በኮሎምቢያ ካሪቢያን የባህር ዳርቻ ላይ በሚገኝ ስፍራ ላይ ማረፍ ያልቻለ ሲሆን ምክንያቱ ደግሞ ያልታወቁ ሰዎች ሊተኩሱ ነው በሚል ስጋት የተነሳ ነው። ትላንት ማታ ከሴት ልጆቼ ጋር እየተጓዝኩ በነበረበት ሄሊኮፕተር ላይ እንደሚተኩሱ ስለተነገረኝ ማረፍ አልቻልኩም ሲሉ ፔትሮ የህዝብ መገናኛ ብዙሃን ለሆነው ሬዲዮ ናሲዮናል ዴ ኮሎምቢያ ባሰራጩት ዘገባ ላይ ተናግረዋል። ሄሊኮፕተሩ እንዲያርፍ የሚያስችለውን መብራት እንኳን አላበሩም ነበርም ብለዋል። በሀገሪቱ ሰሜን ክፍል በጣለው ከባድ ዝናብና ጎርፍ ሰብአዊ ድንገተኛ አደጋ በደረሰባት ኮርዶባ የሚኒስትሮች ምክር ቤት ስብሰባ ላይ ፔትሮ እንደተናገሩት ለደህንነታቸው ስጋት በመኖሩ የጉዞ እቅዳቸውን ለመቀየር መገደዳቸውን ተናግረዋል። ከመገደል ለማምለጥ እየሞከርኩ ነው፣ ለዚያም ነው ትላንት ምሽት በሰዓቱ መድረስ አልቻልኩም። ሄሊኮፕተሩ ሊመታ እንደሆነ መረጃ ስለነበር እኔም ማረፍ አልቻልኩም ብለዋል። ፔትሮ እንደ አውሮፓውያን አቆጣጠር በ2024 በህይወታቸው ላይ ከተቃጣ የግድያ ሙከራ ማምለጣቸውን መናገራቸው ይታወሳል። እንደ አውሮፓውያን አቆጣጠር ነሐሴ 2022 ወደ ስልጣን ፔትሮ ከመጡ ወዲህ የአደንዛዥ እጽ አዘዋዋሪ ቡድን ኢላማ ተደርገዋል። የግድያ ሴራ ክስተቱ የተሰማው በሀገሪቱ ሁከትና ብጥብጥ በተስፋፋበት በዚህ ወቅት ነው። ፕሬዝዳንታዊው ምርጫ ሊደረግም የወራት እድሜ ብቻ ቀርቶታል። በህገ መንግስቱ መሰረት ፔትሮ ለሁለተኛ ጊዜ የስልጣን ዘመን እንዳይወዳደሩ የተከለከሉ ሲሆን ማክሰኞ ዕለትም አንድ ሴናተር መታገታቸውን የኮሎምቢያ ወቅታዊ ውጥረት የሚያመላክት ይሆናል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።